ከንስር ህይወት የምንመለከተው እዚህ ጫጭር ክሊፓም ላይ እንደምታዩት ንስር በጣም ፎከስ ያለው ትኩረቱን ጠብቆ የሚፈልገውን ነገር ለማድረግ የሚሄድበት መንገድ ነው እና ንስር የሚበላው ነገር ሁል ጊዜ ፍሬሽ ነው፣ የሞተ ነገር አይበላም። ስለዚህ ራሱ አድኖ ነው የሚበላው። አንዳንድ ጊዜ አሳ ከባህር ውስጥ የሚያወጣበት መንገድ ስዕሉ ላይ እንደምትመለከቱት በጣም አስገራሚ ነው እና ውሃ ውስጥ ያለውን አይቶ አይኖቹ ከሩቅ በማየታቸው ነው ሌላው የሚታወቀው። ንስር በሮ ሄዶ እጁ ይዞ አውጥቶ በልቶ ይሄዳል። ምንድነው እሱ በግራና በቀኝ ባሉት በሌሎች ነገሮች ብዙ ዲስትራክት ላይሆን ያሰበውን ነገር ለማድረግ የሚከፈለውን ዋጋ ከፍሎ በትኩረት ሄዶ ያንን የሚፈልገውን ነገር ካደረገ በኋላ ነው ሌላ ነገር የሚያደርገው እና የብዙ ሰው ችግር እንግዲህ ትኩረት ማጣት ነው። እንደምታውቁት የሆነ ነገር ልናደርግ ሄደን እዛ ቦታ ሳንደርስ ብዙ ነገሮች አቴንሽናችንን ይስቡታል። ሁሉ አማረሽን ገበያ አታውጧት እንደሚባለው ማለት ነው እና አንዳንድ ጊዜ ብዙ መንገድ ላይ የሚያጋጥሙ ነገሮች ከኦሪጂናል ፕላናችን ያወጡናል። አንዳንድ ጊዜ እንደዛ ይሆናል። ኤክስ አስበን ዋይ ካጋጠመን ዋይ የተሻለ የሚሆን ከሆነ መሄዱ ጥሩ ነው። ግን ፎከስድ ሆኖ የሚፈልጉትን ነገር ካረጉ በኋላ ወደ ሌላው መሄድ ይቻላል።